ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እንዴት ናችሁ? ያሲን መሐመድ ነኝ። ዛሬ ደግሞ በ02 እገኛለሁ። እዚህ ጋር ከጀርባዬ የምትመለከቷቸው እህትና ወንድሞቼ ለማየት ነው የመጣሁት። ምን አጋጠማቸው፣ ምንድን ነው የሚለውን ለማየት ነው ወደዚህ የተገኘሁት። በአንዳንድ ወንድሞቼ እህቶቼ ጥቆማ መሰረት ነው። እዚህ ጋር የምትመለከቱት ወንድማችን ምትኩ ይባላል። በጣም በስቃይ በህመም ላይ ይገኛል። ረጅም ዓመት ህመም ውስጥ ላይ ነው የሚገኘው። እዚህ ጋር እንደምትመለከቷቸው እዚች ቤታቸው ተከራይተው ነው የሚኖሩት። የምትመለከቷት ደግሞ ሴት ልጃቸው ነች። እስኪ ምትኩን ምን እንዳጋጠመው ጠይቀዋለሁ። እዚህ ጋር እህታችንም እንደዚሁ በህመም ላይ ነው የምትገኘው እና እህት ወንድሞቼ የተሻላችሁን ያቅማችሁ ድጋፍ አድርጋችሁ እነዚህን እህትና ወንድሞቼን እንድትረዷቸው ነው እዚህ የተገኘሁት። አመሰግናለሁ። ሰብስክራይብ እያደረጋችሁ አባገት ዩቲዩብን ለሌሎች ሰዎች እንዲደርስ ሼር እያደረጋችሁ ቻናሌንም እንዲሁ ሰብስክራይብ እያደረጋችሁ ተቀጥኝ ይባላል። ምንነው ምሳሌ ወጥ ቀበሌ ነዋሪ ነው። ኦኬ፣ ምንድነው ያጋጠመህ? መቼ ነው የጀመረህ? ምንድነው አሁን ምን ላይ ነህ? ምንድነው ያመመህ? ልቤን ያመመኝ ከዚህ በፊትም አዲስ አበባ ጥቁር አንበሳ ክትትላለኝ ለ8 ዓመት ቀጠሮ ነበረኝ እና እሱን የተከታተልኩኝ እያለ መድኃኒት ሰጥተውኝ መድኃኒትን እየወሰድኩ እየኖርኩ ነበርና አሁን ከጊዜ ወደ ጊዜ እየጨመረ በሽታው መጣ እና በአቅራቢያው የሚገኝ በመርሳ ሆስፒታል ሕክምና ላይ ገብቼ ስታይ የልብ ኬዝ ነው ብለው ወደ ወልዲያ ሪፈር ጻፉልኝ። ወልዲያዎች ደግሞ እስከ አይሲ ድረስ ተከታትለው ወደ አዲስ አበባ ሪፈር ጽፈውልኝ አዲስ አበባ ጥቁር አንበሳ ደግሞ አይተው ሁሉን ነገር ውጤት አሰራው ነው። ውጤቱን ሰጥተዋቸው ድሮ ያሰራው ውጤትና አሁን ያሰራሁት ውጤት አንድ አይደለም እና እነሱም ሲያዩት ደግሞ በሽታውም እኔ ጋርም ጨምሯል እነሱም ጋር ጨምሮ አገኙት እና ሲጨምርባቸው ለምንድነው እስከዛሬ እየተኖረህ ነው ብለው ጠየቁኝ። ያው እንግዲህ አቅም ስለሌለኝ ሁሉን ነገር ያለውን ነገር ነገርኳቸው። አንተ ሲቪክ ሆስፒታል ለ5 ወረፋ ያስጠብቃል። አሁን ያስከው ወረፋ 5 ዓመት ነው። 5 ዓመት ሞልቶታል። ስለዚህ 8 ዓመት ስለሆነ የሚለው ኮምፒውተር ላይ 8 ዓመት ነው የሚለው ሙሉ መረጃ 8 ዓመት ስለሆነ እዚህ 3 ዓመት ጠብቀህ የመሰራት እድሉ ይኖራል። ስለዚህ ያንን ደግሞ የምታደርገው በውጭ በራሱ በግልህ ነው። እዚህ አንተን ለመስራት ሆስፒታል ዝግጁ ቢሆንም ያንተ ህመምና ያንተ ስቃይ እየጨመረ ነው፣ በሽታው እየጨመረ የመጣው ልብህ ወደ ሳምባህ ደም ትረጫለች፣ እዛ ደግሞ ራሷም ትይዛለች፣ ወደ ጭንቅላትህም ደም ትረጫለች እና ደግሞ ቱቦ አራቱም ቱቦ ስለጠበበ በቶሎ ኦፕሬሽን መደረግ አለበት ብለው ይሄን ነግረውኛል። እና ደግሞ እስከ 2 ሚሊዮን ብር እንደሚያስፈልግ ታሳቢ ማድረግ ነግረውኛል። የጥቁር አንበሳ ሆስፒታል ዶክተሮች ማለት ነው። አሁን አንተ በምንድን ነበር የምትተዳደረው ከዚህ በፊት? ስራዬ ሊስትሮ ነበር። አቶ ጋሽ ታምሬ ፈቅዶልኝ በርዛይ ነበር የሚሰራው። ቤተሰቦች የማስተዳደረው ሊስትሮ እየሰራሁ ነበር። አንዳንድ መድኃኒቶችን የምገዛው በጤና መድህን ሲባል ደግሞ እንደዚህ ትብብር ሲያደርጉልኝ መድኃኒቶችን ወንድሞቼ ትብብር ሲያደርጉልኝ በዛችን መድኃኒት እየገዛሁ በመድኃኒት ነበር ነው በሊስትሮ ስራ ነበር የምስተዳደረው። ግን አሁን ስራ መስራትም አልችልም፣ ከቤትም አልወጣም፣ የትም ቦታም አልሄድም። ለምን አያስኬደኝም። ይሄ የሚታየው ነገር ይሄ እስከ ጭንቅላቴ ድረስ ይሰማኛል፣ ሆዴ ላይ ድረስ ይሰማኛል። በዚህኛው ባታለ ይሄም አለ እና ለትም አልተኛ፣ ምግብም አያስበላኝም። ጠዋት ቁርስ ከበላው ምሳ ሰዓት ላይ ምሳ አልበላም። ሆዴ በጣም ይደርቃል። ይሄና ሆዴ ስለሚያያዝ እና ይሄ ህመም ስላለ ለሊትም አልተኛም፣ መኝታም ሁሉ አያስተኛኝ። አሁን ግን ከቤቱ እያለሁ ምንም ስለማልሰራ ምንም አልሰራም፣ ቁጭ ብያለሁ ደፍተፍ። ከዚህ በፊት ቅድም እንደነገርከኝ ከሆነ ባለቤትንም አሟት ነበረ። እንዴት ነው? ምንድነው የሚያማት? ባለቤቴ ለ1 ዓመት ያክል ጸበል ቦታ ስትመላለስ ኖራለች። ከጸበል ቦታ በጣም ሲጠና ወጥታ በመርሳ ሆስፒታል ክትትል ተደረገላት። ከዛ ወደ መርሳ ሆስፒታል ክትትል ሲደረግላት የማህፀን እጢ ነው ተባለ። ወደ ደሴ ሪፈር ተጻፈላት።
ደሴ ወስጄ አሳክሜ ኦፕሬሽን ተደርጋ ማሳየት ይቻላል። መረጃ አለ ተሰራችው አለ እና እሷን አስታምሜ ሲጨርስ ነው ከዛ ጀመረኝ እኔን እዚህ መጥቶ አባብሶ ለህመም ደርጎ ይጣለኝ እዚህ ከዛ ደግሞ እሷን አሳክሜ ጨርስ እንዳደረኩ ነው ወደ ሆስፒታል የገባሁት። ከሆስፒታል ወጥቻለሁ ነው ቤት ያላቀም 3 ወር ምርምስ ነው በቃ እስካሁን ድረስ ማለት ነው። ባለቤትሽ ምንድነው ያጋጠመው? እንደው ህመሙን ስቃዩን እንዴት ቻላችሁት? እስካሁን ድረስስ እንደው ምንድነው እንደሰው አንቀጥቅጣይተኛ በዛ ላይ ማስተዳደርን በዛውም ይኖር በጣም ያው እንደው በቤት በጓዳው እንደዚህ ታከምኩ ማለት እኛ ከዲስትሮ ስራቱ ምንም አይነት ጥሩ ሁኔታ ላይ አይደለም። ብሩ ለኔ የሚሰራም አልነበረም ግን በዚህም በዛም ተብሎ ተረፍኩኝ። ከዛ እዚያው ሆስፒታል ጀመርኩኝ በይባስ ማለት ከዛ በፊት ተኝታ አድርኩ ግን በጣም እጅግ ከባዱ ደግሞ ከዛ ሳላል በቃ ታስተኛ ይኩረፈረፋል ድምጽ እና እዛ ሐኪም ቤት ሄዶ ሲተኛ የተወሰነ በቃ ለውጥ ይመጣል። ከዛ ቤት ሲመጣ ደግሞ መልሰውን እንጀምር እና አሁን ይባሰው ደግሞ ከሰላም እንትን ሌላ በቃ ሰላም አይሰጥም። ምግብ አይበል በቃ ደስ ብሎት አንድ ነገር ከበላ የማስመለስ አቅም ልጅ አንዴት መቻል ሲያቅተው ይመልሳል። ከዛ በቃ ይሞትብኛል ብቻዬን በቃ ማድረገው አጣለው አሰበችልኝ ልጅ ምንም ማድረግ በጣም ከብደኛ ከስሜ ሌላ የሱ ህመም ነገር እኔ በቃ እንዴት ተሸክመዋለሁ ቢያንስ ስቃይ እንኳን ቀንሶልኛል። ያው ህመሙ ባይተወኝ ቀንሶልኛል። እሱ ግን በቃ እጅግ በጣም ሲከብደው እንደዚህ በቃ በዚህ ተንፍሼ ልሞት ይሄንን በቃ የሚመታውን ነገር በቢላዋ ብለሽ ተንፍሼ ልሞት ሁሉም ይቆታል እና በጣም ይሄ ነው። አሁን አንቺ ይሄን የሚመለከቱ እህት ወንድሞች ብዙ ሰዎች አሉ። አሁን ይሄን የሚመለከቱ ብዙ ሰዎች አሉ። ምን ትያቸዋለሽ? እንደው ምን ማለት እስኪ የሆነ ነገር በያቸው መልእክት አስተላልፍ። በቃ ለነፍሳችሁ አትፍሩልኝ በስጋ ምንም አልመልስላችሁም ግን ለነፍሳችሁ ሁሉም ወደዛ ነው ስለማይቀር ለነፍስ ስትላችሁ አይዞሽ አላህ ሰበቡን እንግዲህ እናደርሳለን። እኛም ወንድማችንስ እንደው ምን ትላለህ? አትርፉኝ ለባለቤትና ለልጅ አትርፉኝ ፈጣሪ ስም አትርፉኝ ድረሱልኝ ነው ዋናው። እንግዲህ ከዚህ ነገር ያው ማለት የሰው ልጅ በመሬት ላይ ያለ ዓለም ማለት ነው ሁሉም ወደ ተጠሪ ስለሆነ ጊዜቱ እንኳን ቢያንስ እንኳን አሁን ወደፊት ያለኝ እንግዲህ ምን አይነት ጊዜ ይሄ ነገር ተዘጋጅቶልኝ እዛ ቦታ ላይ ሆስፒታል ዶክተሮች ጋር አይተውኝ ዶክተሮች ጋር አይተውኝ በቃ ያለውን ነገር ሁሉን ነገር እንኳን ተንፈስ አድርገው ሌላው በቃ ትንሽም ጊዜ ይሁን ያችን ህይወት እንዴት አድርጌ እንደማገኛት ሌትም ቀንም ህልም ነው የሚሆንብኝ። አትርፉኝ ድረሱልኝ ለባለቤቴና ለልጄ ብላችሁ ምንም ማለት አካውንት ተመልካቾቻችን እንዳያችሁት እንደተመለከታችሁት እንደሰማችሁት ነው። እጅግ በጣም ልብ የሚነካ በጣም የሚያሳዝን ነው። እንግዲህ ሁላችሁም ይሄን ያያችሁ የሰማችሁ እነዚህን እህትና ወንድሞች መርዳት ማገዝ ለምትፈልጉ እዚህ ጋር ይዟል አካውንት ንግድ ባንክ ሲቀጠርገው ንግድ ባንክ ነው የንግድ ባንክ አካውንት ይዟል። በሚነግራችሁ አካውንት ማለት ነው የተቻላችሁን ያቅማችሁን እንድታግዙት እንድትረዱት በአላህ ስም ጠይቃለሁ። ስልክ ቁጥር አለው በስልክ ቁጥር እየደወላችሁ ጠይቁት። የተቻላችሁን ያቅማችሁን አግዙት። እስኪ ንገረና አካውንቱ ስንት ነው? 1026 87 99 455 እንደገና ድገመው 1026 87 99 455 ስም ማን ነው? ምትኩ አዱኛው በላይ ምትኩ አዱኛው በላይ። ስልክ ቁጥር አለ
0926 83 1005 ድገምልኝ ስልኩን 0926 83 1005 በዚህ ስልክ ቁጥር በዚህ አካውንት የተሻላችሁን ያቅማችሁን እንድትረዱት እንድትደግፉት እጠይቃችኋለሁኝ። እንደየሁል ጊዜው ትብብራችሁ አሁንም አይሌን ለማለት እፈልጋለሁኝ። እንደሰማችሁት ነው። በጣም እጅግ ልብ የሚነካ የሚያሳዝን ነው። ለነገ የሚያስብል አይደለም። ቶሎ አስቸኳይ ሕክምና የሚያስፈልገው አይነት ልጅ ነውና እባካችሁን ያቅማችሁን ሁላችሁም እርዱት፣ ደግፉት። ያሲን መሐመድ ነበርኩኝ። ለሁሉም ሰው እንዲደርስ ሼር አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አመሰግናለሁ።